ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ተከታታዮች ለሰዓቱ ብታደምጧቸው ብለን ከመራረጥንላችሁ መረጃዎች መካከል አርዕስቶቹን በማስተዋወቅ እንጀምር። በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እሰራለሁ ሲሉ የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረሚካኤል ገለጹ። ኢራን ወሳኙን የነዳጅ መተላለፊያ የሆርሙዝን ሰርጥ ከመዝጋት ቻይና እንድታስቆማት አሜሪካ ጥያቄ አቀረበች። ውድ ቤተሰቦቻችን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም አዳዲስ መረጃዎች እንደተለቀቁ ይደርሷችሁ ዘንድ የደውል ምልክቷን መጫናችሁንም አትዘንጉ። በቀጥታ ወደ ዝርዝሮቹ አለፍን፣ አብረን እንከታተለው። በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እሰራለሁ ሲሉ የህወሓት ሊቀመንበር ደብረጽዮን ገብረሚካኤል ገለጹ። በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እንሰራለን ሲሉ በቅርቡ ህጋዊ ሰውነቱን በምርጫ ቦርድ የተሰረዘው የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረሚካኤል ገለጹ። ደብረጽዮን ተመሳሳይ ግንኙነቶች ከሌሎች ጎረቤት ህዝቦች ጋር እንዲፈጸም ለማድረግ ትኩረት ሰጥተን አስፈላጊውን ጥረት እንደምናደርግ ልናረጋግጥ እንወዳለን ብለዋል። የህወሓት ሊቀመንበር ደብረጽዮን ገብረሚካኤል ይህንን የተናገሩት የክልሉ ሰማዕታትን ለ37ኛ ጊዜ ለማሰብ በሃውዜን ከተማ በተካሄደው ስነ ስርዓት ላይ ባስተላለፉት መልእክት ነበር። ህዝባችን ከሌሎች ህዝቦች ጋር የሚያጣላው ምንም ነገር የለውም ሲሉ የተደመጡት ደብረጽዮን ገብረሚካኤል ከአማራ፣ አፋር፣ ኤርትራም ይሁን ሱዳን እንዲሁም ከሌሎች የኢትዮጵያ ህዝቦች ጋር በሰላም መኖር፣ ከድህነት መውጣት፣ በልማት መኖር ነው የሚፈልገው ሲሉ ተደምጠዋል። ፓርቲያችን ህወሓት በአሁኑ ወቅት በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለውን የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥልና ተመሳሳይ ግንኙነቶች ከጎረቤት ህዝቦቹ ጋር እንዲፈጸም ለማድረግ አስፈላጊውን ጥረት እንደምናደርግ ልናረጋግጥ እንወዳለን ብለዋል። በሌላ በኩል የትግራይ ጦርነት ከተጀመረ አንስቶ ላለፉት 5 ዓመታት ተለያይተው የቆዩት በዛላምበሳ የሚገኙ የኢትዮጵያና የኤርትራ መንደር ነዋሪዎች በድጋሚ መገናኘታቸውን ቢቢሲ በቪዲዮ አስደግፎ ባቀረበው ዘገባ አስታውቋል። በተመሳሳይም ባለፈው ሳምንት ቅዳሜ ከመረብ ወንዝ ማዶና ባሻገር ያሉ ህዝቦች በተመሳሳይ መገናኘታቸውን ዘገባው አመላክቷል። ሊቀመንበሩ ደብረጽዮን በተጨማሪም በመልእክታቸው የፕሪቶሪያ የሰላም ስምምነት በርካታ ጉዳዮች አልተፈጸሙም ሲሉ በመግለጽ ለአብነትም የክልሉ ግዛታዊ አንድነት አልተከበረም፣ ከ1 ሚሊዮን በላይ የሚሆነው የክልሉ ተፈናቃይ ወደ ቀዬው አልተመለሰም ሲሉ ጠቅሰዋል። የፕሪቶሪያው የሰላም ስምምነት በርካታ ጉዳዮች አልተፈጸሙም ብቻ ሳይሆን ስምምነቱ ጠቅልሎ የሚፈርስበት እንቅስቃሴዎች ከጊዜ ወደ ጊዜ እየተባባሰ እየሄደ ይገኛል ሲሉም ተደምጠዋል። ደብረጽዮን ለስምምነቱ አለመከበር የብልጽግና መንግስትን እና የክህደት ቡድን ሲሉ የጠሩትን አካል ተጠያቂ አድርገዋል። ከ2 ዓመት ከ8 ወር በላይ ያስቆጠረው የፕሪቶሪያ ስምምነት እንዳይከበር ዋነኛ እንቅፋት ሆነው ያሉት የብልጽግና መንግስትና የክህደት ቡድን መሆናቸውን የትግራይ ህዝብ ብቻ ሳይሆን ስምምነቱ እንዲፈረም አስፈላጊውን ሁሉ ጥረት ያደረጉ ዓለም አቀፍና ቀጠናዊ ተቋማት መሪዎች በሙሉ በደንብ ያውቃሉ ሲሉ ተደምጠዋል። የህወሓት ሊቀመንበር በንግግራቸው የብልጽግና መንግስት ፓርቲያቸውን ለመክፈልና ለመበተን ሰርቷል ሲሉም ኮንነዋል። በተጨማሪም የክልሉን ህዝብ እርስ በእርስ ለማጫፋጫፍ እየሰራ ነው ሲሉ ተችተዋል። የብልጽግና መንግስት የፕሪቶሪያውን ስምምነት እንደፈለገ ለመዘወር ያስችለው ዘንድ ፓርቲያችን ህወሓትን ለሁለት ለመክፈልና ለመበተን ህዝባችን እርስ በርሱ እንዲጫፋጨፍ ጥረት ሲያደርግ ነበር፣ አሁንም እያደረገ ነው ብለዋል። ይህንን ተልዕኮ እንዲፈጽምለት በፓርቲያችን ውስጥ የተፈጠረውን የክህደት ቡድንን የተሟላ የአመራርነትና ድጋፍ አድርጎለታል ሲሉ ተችተዋል። በተጨማሪም ደብረጽዮን ሲናገሩ በህዝባችን ላይ የተፈጸመውን የዘር ማጥፋት ዓለም በስሙ እንዲጠራው የእነ ጀነራል ሰዓረ መኮንን ግድያ እንዲሁም በህዝባችን ላይ ግፍ የፈጸሙት ላይ ተጠያቂነት እንዲሰፍን ፓርቲያችን
ፓርቲያችን ህወሓት በቀጣይነት እንደሚሰራ መግለጽ እወዳለሁ ሲሉ ተደምጠዋል። ዓለም አቀፉ ማህበረሰብ፣ የአውሮፓ ህብረት፣ የአፍሪካ ህብረት፣ ኢጋድና አሜሪካ የፕሪቶሪያ የሰላም ስምምነት ተግባራዊ እንዲሆን የበኩላቸውን እንዲወጡ አሁንም ጥሪያችንን እናቀርባለንም ብለዋል። በተመሳሳይም በአከባበሩ ላይ ንግግር ያደረጉት የክልሉ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደ ባስተላለፉት መልእክት ቀዳሚ ምርጫችን ሰላም ነው ሲሉ በመግለጽ ከዚህ ውጪ ያለው አማራጭ ተገደን የምንገባበት እንጂ ፈልገን የምንገባበት አለመሆኑን ዓለም በሙሉ የሚገነዘበው ሀቅ ነው ብለዋል። አሁንም የትግራይ ህዝብ ቀዳሚ ምርጫ ሰላምና ሰላም ብቻ ነው። በመሆኑም የፕሪቶሪያ የሰላም ስምምነት ሳይሸራረፍ እንዲተገበር ሰላማዊ፣ ዲፕሎማሲያዊ፣ ህጋዊ ጫና ማድረግ ይገባናል ሲሉ አሳስበዋል ሲል አዲስ ስታንዳርድ በገጹ ላይ አስነብቧል። በቀጣይ መረጃ ኢራን ወሳኙን የነዳጅ መተላለፊያ የሆርሙዝን ሰርጥ ከመዝጋት ቻይና እንድታስቆማት አሜሪካ ጥሪ ያቀረበች። ኢራን የዓለማችን 1/5 የድፍድፍ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ የባህር ሰርጥ ከመዝጋት ቻይና እንድታስቆማት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጥሪ ያቀረቡ። የውጭ ጉዳይ ሚኒስትሩ ይህንን ያሉት አሜሪካ በኢራን ላይ የፈጸመችውን ጥቃት ተከትሎ በኢራንና በኦማን መካከል የሚገኘው የሆርሙዝ ሰርጥ እንዲዘጋ የአገሪቱ ፓርላማ መወሰኑን የኢራን መንግስታዊ ሚዲያ ፕሬስ ቲቪ መዘገቡን ተከትሎ ነው። በዚህ ወሳኝ የመተላለፊያ መስመር የነዳጅ አቅርቦት መስተጓጎል ለዓለም ምጣኔ ሀብት ከፍተኛ መዘዝን ያስከትላል የተባለ ሲሆን የዓለም አቀፉ የነዳጅ ዋጋ እንዲያሻቅብም ያደርገዋል። ቻይና የኢራንን ነዳጅ በመግዛት በዓለም ቀዳሚ ስትሆን ከአገሪቱም ጋር የጠበቀ ግንኙነት አላት። አሜሪካ በኢራን የኒኩለር ይዞታዎች ላይ የፈጸመችውን ጥቃት ተከትሎ የነዳጅ ዋጋ ጭማሪ አሳይቷል። የድፍድፍ ነዳጅ ዋጋ በ5 ወራት ውስጥ ከፍተኛ የዋጋ ጭማሪ አሳይቷል። የቻይና መንግስት በዚህ ጉዳይ ላይ ተጽዕኖ እንዲያደርግ አበረታታለሁ፣ ምክንያቱም እነርሱም ቢሆኑ ነዳጅ ለማግኘት በሆርሙዝ ሰርጥ ላይ ጥገኞች ናቸው ሲሉ ማርኮ ሩቢዮ ከፎክስ የዜና ወኪል ጋር ባደረጉት ቆይታ ተናግረዋል። የባህር ሰርጡን ከዘጉት ለእነሱም ቢሆን ኢኮኖሚያዊ ራስን ማጥፋት ነው። ይህንን ለመቋቋም አማራጮችን ይዘን እንቀርባለን። ነገር ግን ሌሎች ሀገራትም ይህንን መመልከት አለባቸው። ከእኛ በከፋ የሌሎች ሀገራት ምጣኔ ሀብት ይጎዳል ብለዋል። የምድራችን 1/5 ድፍድፍ ነዳጅ ዘይት በዚህ 40 ኪሎ ሜትር ብቻ ስፋት ባለው በጣም ጠባብ በሆነው የባህር ሰርጥ በኩል ነው የሚያልፈው። በመካከለኛው ምስራቅ የሚገኙ የነዳጅ እና ጋዝ አምራቾች ይህንን ሰርጥ እንደ መተላለፊያ ይጠቀሙበታል። በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየቶችን ሊያስከትል ይችላል። ይህም ወዲያውኑ የዋጋ ንረት እንዲፈጠር ያደርጋል። ሰኞ ማለትም ዛሬ ዕለት የነዳጅ ግብይት ሲጀመር የአንድ በርሜል ድፍድፍ ነዳጅ ዋጋ ወደ $81.4 ከፍ ብሏል። ሆኖም ትንሽ ቆይቶ ወደ $78 አካባቢ ቢመለስም 1.4 በመቶ ጭማሪ ማሳየቱ ተዘግቧል። አሜሪካ በአሁኑ ወቅት ኢራን ለምታደርገው አጸፋዊ ምላሽ ለመስጠት በጣም ጥሩ አቅም ላይ ትገኛለች። ሆኖም የነዳጅ ዋጋ የሚንር ከሆነ ሁኔታዎች በከፋ ሁኔታ ሊባባሱ ይችላሉ ሲሉ ኤምስቲ ፋይናንሻል በተሰኘው ተቋም የኃይል ምርምር ኃላፊ የሆኑት ሳውል ካቮኒክ ገልጸዋል። ቻይና የኢራንን ነዳጅ በመግዛት በዓለም ቀዳሚዋ ስትሆን ባለፈው ወር በቀን የምታስገባው ከ1.8 ሚሊዮን በርሜል መብለጡን የመርከብ ጭነቶችን ክትትል ከሚያደርገው ቮርቴክሳ የተገኘው መረጃ ያሳያል። ህንድ፣ ቻይናና ደቡብ ኮሪያን ጨምሮ ሌሎችም ዋና ዋና የእስያ ታላቅ ምጣኔ ሀብት ሀገራት በባህር ሰርጡ በሚያልፈው ድፍድፍ ነዳጅ ላይ ጥገኛ መሆናቸው ይታወቃል። ውድ የቻናላችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃ የተከታተላችሁትን ይመስል ነበረ። ከሰዓታት በኋላ በሌሎች መረጃዎች ደግመን እስክንገናኝ ቸር ያሰማን።